የፍቅር የልማት የእድገት የመከባበር እንደሆነ በቀጥታ ይሄ ኢፍጣር ያሳያል። እዚህ ላይ ተጨምሮ ሙሳበቀቱል ቁርአን ዛሬ ደግሞ በዚህ መልክ ሲካተትበት የበለጠ ዲናችንን እንዳጎላንና ሚራጅ መልቀን ይባላል። ትውልዴ አሶሳ ከተማ ነው። አዲስ አበባ እንግዲህ አዲስ አበባ ነው የምኖረው፣ ግን ትውልዴ አሶሳ ነው። አሁን እዚህ አፍጥሩ በጣም ደስ የሚል ነው። በጣም በጣም ነው የወደድኩት። በነገራችን ላይ ይሄ አፍጥር አደባባይ ማለት ነው ሁላችንም የሚያሰባስበን ሙስሊሞች በፍቅር የሚያሰባስበን አንድ ላይ ደስታውን በጣም ይለያል። እኔ በጣም ደስተኛ ነኝ። ይሄን በማየቴ በጣም ደስተኛ ነኝ። አመት ነው መከበር ከጀመረ በጣም ደስ የሚል ነው። አሁን ደግሞ ዛሬ ለየት ያለ ነገር ነው። ያው ይሄ ነገር በየአመቱ ሲከበር ደስ ይላል። ከፍተኛ የሆነ ደስታ ነው የሚሰማኝ። ሁለተኛ ደግሞ ያው እዚህ ቦታ ላይ ሲከበር ደግሞ የእኩልነት የሁላችን የጋራችን መሆኑን ይሄ ራሱ ያስደስተናል። የዛሬው ፕሮግራም ዛሬ ለአምስተኛ ጊዜ የሚዘጋጀው ፕሮግራም ነው። ከሁሉም ዛሬ ለየት ያለ ነው። እሱም የሆነበት ምክንያት ደግሞ የቁርአን ውድድር አለ፣ ሽልማትም አለ እና እሱ የበለጠ አሪፍ አድርጎታል። ሞር ኤግዛይትድ ሆነን እንድናየው እያደረገ ነው።